ድል የእናንተ ይሁን። ይሄ ድል የሰራ መንግስት ክፉ አይንካ። ኢትዮጵያ ሁሉ ይግባ። ወጣት ክፉ አይንካችሁ። እግዚአብሔር ድንቅ ስራውን ሰራ። ዛሬ የተወለድኩ ቀን ደስታ ነው የተሰማኝ። ቃሌ ማጥረኛል። ዛሬ ካልጋ ላይ ነው የወጣ ሰምቼ ዛሬ ማለት መቼም ፈጣሪ የእውነትን ሚዛን ይዟታል እኮ። እኛ መቼም ደካሞችና እንትን ስለሆነ ነው አይደል እንዴ? ሰውም ሊያጠፋ ይችላል። እናት እንኳን ስታጠፋ ትቆነጥጣለች አይደል እንዴ? እዛ ጋር ቢበላሽም ወቅቱን ጠብቆ ደግሞ ከፈጣሪ ጋር እውነት ይወጣል። ስለዚህ መንግስትም ይሄንን የተበላሸ ነገር ወደ መስመር ማስገባቱ እንደው ከፈጣሪ ነው እንጂ ሌላ ምን ይባላል? 45 ዓመት ይሆናል። እዚህ ጫካ ነው፣ ቤት የለም። ይሄ እኔ ተመጣሁ ነው የተሰሩ። ግፍ አሰራሁ፣ ግፍ ተሰጥቶብኛል እንጂ ልጆቼ ወልጄን ብርቴን የቀበርኩበት ግቢ ነው። 2 ቀን መጣ። በሶስተኛው ቀን ራቆቴ ተተኛሁ። 12 ሰዓት ልዩጥ ማጤና አጥፍቶ ወዛደር በቀበሌ 30 የሚሆን ፖሊስ 30 የሚሆን ጭኖ መጥቶ አውጥቶ ጣለ። እዛ አይቶኝም አያውቅም። ቀበሌም የለም አሉ። እኔ ምንም ይሄ ቦታ ላይ ያው አመቴ ነው ዛሬ ላይ ረገጥኩት። በወረዳ 5 ነፋስ ተክላፍቶ ክፍለ ከተማ ነዋሪ ነኝ እና የካቲት 1 ነው እኔ ከቤት የወጣሁት። በውድቅት ሌሊት 11 ሰዓት ላይ መጥቶ ነው እቃዬን ይዞ እንትን ሲል ማዘዣ ስጠኝ ማለትም የተወሰነልኝ ወይ ህገወጥ ቤትም ከሆነ ህገወጥ ነው የሚለውን ማስረጃ ስጠኝ ማለትም በፍርድ ቤት ጉዳይ ላይ ስላለሁኝ ውሳኔ የተሰጠ ከሆነ የውሳኔ ወረቀት ስጠኝ ማለትም የካቲት 16 ፍርድ ቤት ቀጠሮ አለን። ይሄ ቀጠሮ እያለን ነው ከቤት ያስወጣኝ። ከዛ ላይ መጨረሻ ላይ ስሟገተው የሚከራከር የአቃቢ ህጉ አለ አይደለ? የክፍለ ከተማው አቃቢ ህጉ የሰጠኝ ውሳኔ አለ አለኝ። ይሄን በማስመልከት ነው የካቲት 1 ላይ ከቤት ያስወጣኝ። እስከን ማለትም ወንድሜ ከነሚስቱ 2 ልጆች አሉት። እኔ ከነልጆች 4 ልጆች 4 ነን ከኔ ጋር ከቤተሰቦች ጋር በውድቅት ሌሊት ያስወጣን። 11 ሰዓት ተኩል ነው ግቢውን ሰብሮ የገባው። በሄድኩበት ቦታ በሙሉ ምላሽ ላገኝ አልቻልኩም። ጭራሹን ካርታ ከወጣበት 1 አመት ሆኖታል። ካርታ ከወጣበት አለኝ አቶ አዳነ የቤቶች እንትን የካቲት 19 ሌሊት ወጥቶ ነው በሩን ደብድበው እንደ ፖሊስ ደንብ መጥቶ ተነስዋል። ከዛ ልብሳችንና ጥቃችን ጠቅላላ ቁሳቁስ ወስዶ አሁን እንዳለ የት እንዳለኝ አላውቅም። ከዛ ብቻ ልብስ ለብሼ ነው የወጣ። ከዛ እኔ ታማሚ ነኝ፣ ጨረር ሊገባ ነው፣ በእናታቸው እኔ ታማሚ ነኝ፣ መንግስት ይደግፈኛል፣ እኔ ካንሰር በሽተኛ ነኝ፣ በሽተኛ ነኝ፣ እኔ ታማሚ ነኝ ብዬ ሳሚ ግሩን ሳምኩ። ራስሽ ጉዳይ ያለም ልጄን አስፈራራ። አሁን ጥቃችን ልብሳችን የት እንዳለ በቃ የቤት ጥቃ የት እንዳለ አላውቅም። ከቤት እንደወጣን ነው ሰው ላይ ነው ጎዳና ነው የወደኩ። ከነ ልጄ ጎዳና ነው የወደኩ። አሁን ድረስ እኔ ስራ የለም፣ ልጄ ስራ የለም። ተነሱና ውጡ ሲል ጊዜ ያው እንግዲህ እሺ ብለን ወጣን። ግን የሚያሳዝነው እኛ ስንወጣ እነዚህ ልጆች ፈረሳ እስከሚጀምር ድረስ እዚሁ ከግቢ ውጭ ልጆቿንም ይዛ እኔም እዚሁ እየተንከባለልኩ ከዛ በኋላ ነው ወንድሜ በልሺ አንደኛው ወንድሜ ህጋዊ ነን ወጥተናል እንወጣለን ግን ወረቀት ስጠን አለው። ወረቀት ስጠን ሲለው ጊዜ አሸባሪ ነህ አለው። አሰረው አንደኛውን ሹፌር። የልጆችን አባት ደግሞ እቃ ጭኖ እንዲወጣ አደረገው። አንዳንድ በአመራር ላይ ያሉ በጣም ጥቂት የሚባሉ የራሳቸውን ፍላጎትና ጥቅም ለማስከበር ረጅም ጊዜ የቆዩ ነዋሪዎችን እንዲወጡ ነው ያደረጉት ማለት ነው። ይህንን ካየም በኋላ ወዲያው በአስቸኳይ እንዲጣራ ከተደረገ በኋላ ለበላይ አመራር ነው የተጣራው የቀረበው። የበላይ አመራሩ ደግሞ አፋጣኝ ጉዳዩን ከተመለከተ በኋላ ወዲያው ነው አፋጣኝ ማስተካከያ እርምጃ የወሰደው ማለት ነው። የተፈጸመውንም ግድፈት በፍጥነት እንዲታረምና ነዋሪዎቹ ወደ ቤታቸው እንዲመለሱ ጭምር አቅጣጫ ነው የተቀመጠው። ከዛ ውጪ በአመራር ላይ የነበሩ እንደየ ጥፋታቸው ደግሞ ከአመራር እስከ ማንሳት ተጠያቂ ያደረግንበት ሁኔታዎች አሉ። ይሄ ይቀጥላል ማለት ነው። አጠቃላይ ደግሞ ቅጣቱን ደግሞ እንደዚሁ በህግ ጥላ ስር ያሉ በህግ የሚወስደው እርምጃ በህግ አሰራር አለው። በዛ መሰረት ደግሞ እንደዚሁ ህዝቡን ኮሚኒኬት የምናደርግበት ሁኔታዎች ይኖራሉ ማለት ነው። ድል የእናንተ ይሁን። ይሄ ድል የሰራ መንግስት ክፉ አይንካ።
ኢትዮጵያ ብሎ ይግባ። ወጣት ክፉ አይንካችሁ። እግዚአብሔር ድንቅ ስራውን ሰራ። እግዚአብሔር ይመስገን። አዳነች አቤቤ የሚሰጣችሁ መስ ለድሃ እንባ አብሳለች። እድሜና ጤና ስጣል፣ ዘሯ ይብል ይለምልም። ይሄን ነው የምለው። ደስታ ነው የተሰማኝ ዛሬ የተወለድኩ ቀን ደስታ ነው የተሰማኝ። ቃሌ ማጥረኛል። ዛሬ ካልጋ ላይ ነው የወጣ ሰምቼ ዛሬ ማለት መቼም ፈጣሪ የእውነትን ሚዛን ይዟታል እኮ። እኛ መቼም ደካሞችና እንትን ስለሆነ ነው አይደል እንዴ? ሰውም ሊያጠፋ ይችላል። እናት እንኳን ስታጠፋ ትቆነጥጣለች አይደል እንዴ? እዛ ጋር ቢበላሽም ወቅቱን ጠብቆ ደግሞ ከፈጣሪ ጋር እውነት ይወጣል። ስለዚህ መንግስትም ይሄንን የተበላሸ ነገር ወደ መስመር ማስገባቱ እንደው ከፈጣሪ ነው እንጂ ሌላ ምን ይባላል? አሁን እግዚአብሔር ይመስገን መንግስት ደግሞ አይቶን ይኸው ለዚህ ቤቴን መልሶልኛል። በጣም አመሰግናለሁ። እድሜ ጤና ይስጣችሁ። መንግስት መዋቅር ውስጥ እንደዚህ አይነት ሁኔታዎች በአመራርም በሙያተኛም ሊፈጠሩ እንደሚችሉ ይጠበቃል። እንደ መንግስት ብልጽግና እንደምታውቁት ቤት ሰርቶ ለድሆች ሲሰጥ እንጂ ከቤት ድሃን አስወጥቶ እራሱ የሚገባበት አመራር የለውም። ይሄንን በደረስንበት ጊዜ እንደ መንግስት የማያዳግም እርምጃ የምንወስድ መሆኑን ይሄ ትልቅ ማሳያ ነው። የምንኖረውም ህዝብ ውስጥ ነው። ስናጠፋም መልካም ነገርም ስንሰራ ህብረተሰቡ በቅርበት ይከታተለናልና ስለዚህ ከህዝብ የተለየ ነገር ምንም ነገር የለም። ስለዚህ ሁሉም አመራር ይሄን ተረድቶ በተሰጠው ኃላፊነት ባገኘው እድል ህዝብን በቅንነት ማገልገል ያስፈልጋል የሚል ነገር አለ። የማይደረስበት ነገር የለም የጊዜ ጉዳይ ካልሆነ በስተቀር ማለት ነውና ይሄን አውቆ ራስን ከማስቀደም ስልጣንን መሰረት ማድረግ አላግባብ ተጠቃሚነትን ህዝብን ወደ ጎን አድርጎ እኔ ልጠቀም የሚለው ነገር ተገቢ እንዳልሆነ ከዚህ መማር አለበት ብዬ ገምታለሁ።